ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ለየት ያለ ምርጥ የሆነ ፈጣን ሩዝ በቱና አትክልት አዘገጃጀት ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር እንደ ሁል ጊዜው ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ሩዝ በቱናው ወይ ደግሞ በአትክልት አሰራራችን እንደዚህ በምታዩት መልክ ሩዙ ተቀቅሎ ተዘጋጅቷል። ጊዜ ለመቆጠብ እንደዚሁም ቱና፣ ጥቅል ጎመን፣ ሽንኩርትና ካሮት አለ። ሌሎች ግብአቶችን ደግሞ እየሰራን ቅደም ተከተሎችን እያየን አብረን እናዘጋጃለን፣ እንሰራለን። አንድ ላይ እንደገና በድጋሚ አብረን ወደ ስራችን ማለት ነው። እንግዲህ እንደምታዩት ሩዙ ተቀቅሎ ተዘጋጅቷል። እንደዚሁም ካሮቱ በዚህ መልክ ተፈቅፍቋል። ጥቅል ጎመኑም ደቀቅ ተርጎ ተከትፏል። አሁን እንግዲህ ቀጥታ ወደ ስራችን ማለት ነው። መጀመሪያ ዘይት እንጨምራለን። የሚያስፈልጋንን መጠን እንደምንሰላው የሩዝ መጠን ብዛት ማለት ነው። ዘይታችን ወዲያው እንደጨመረ ወዲያውኑ ሽንኩርት ደቆ የተከተፈውን እንጨምርና አንድ ላይ ቶሎ ቶሎ እሳታችንን ሞቅ አድርገን ይዘን ጠበስ ሽንኩርታችን እናደርጋለን። እንዳይጠቁርብን እንዳይቀላብን እየተጠነቀቅን ማለት ነው። ከዛ እንደዚህ ቶሎ ቶሎ እጃችንን ሳናሳርፍ ይዘን ጥበስ ካደረግን በኋላ ወዲያውኑ ሽንኩርትና ዝንጅብል እንጨምርበታለን። ከዛ አንድ ላይ ከሽንኩርቱ ከቀይ ሽንኩርቱ ጋር አብሮ አንድ ላይ ጥበስ እንዲል እናደርገዋለን ትንሽ ማለት ነው። ልክ እንዲህ ጠበስ እንዳለ በቃ በፍጥነት የሚደርስ የሩዝ አይነት ማለት ነው። ከዛ በመቀጠል ወዲያውኑ ያዘጋጀነውን ከትፈን ያዘጋጀነውን ካቤጅ ወይም ደግሞ ጥቅል ጎመናችንን እንጨምራለን ማለት ነው። ጥቅል ጎመናችንን ከጨመርን በኋላ አንድ ላይ እንደገና ቶሎ ቶሎ ማሰል እናደርገዋለን ማለት ነው። ትንሽ ብቻ በእንፋሎቱ ትንሽ በሰል እንዲል እንተዋለን ማለት ነው። ከዛ ልክ ትንሽ በሰል እንዳለ ወዲያውኑ ደግሞ መልሰን ካሮቱን ተፈቅፍቆ የተዘጋጀውን በካሮት መፈቅፈቂያ እሱንም ይዘን ጭምር እናደርገዋለን ማለት ነው። ጭምር ካደረግን በኋላ እሱንም አንድ ላይ ቶሎ ቶሎ ጠበስ እንዲል እናደርገዋለን። በጣም ትንሽ ደቂቃ እንደው አንድ ደቂቃ እንደዚህ ብናቆዩ ነው፣ ከዛ በላይ እናቆዩ። ከዛ አንድ ላይ ሁሉንም ካዋሃድን በኋላ እዚህ ጋር የምትመለከቱት የሩዝ ቅመም ነው። የሩዝ ለሩዝ በጣም ምርጥ የሆነ የተለያዩ ቅመማ ቅመሞች ነው ያሉት። ከዛ የሩዝ ቅመሙን ይዘን ትንሽዬ ጨምር እናደርግበታለን ማለት ነው። ከዛ ከጨመርን በኋላ ከዛ በመቀጠል እዚህ ጋር የምትመለከቱት እንግዲህ ቱና ነው። ቱናውን እንጨምራለን ማለት ነው። በዋናነት ሩዝ በቱና ማለት ነው። ከዛ ቱናውን ከጨመርን በኋላ እንግዲህ ቱና ስንል የተዘጋጀ ነው፣ በስሎ የተዘጋጀ ነው። ምንም ብዙ ሰዓት የማይፈልግም። ከዛ አንድ ላይ ግን ከግብአቶቹ ጋር እንዲቀላቀል አብሮ ጣዕሙን የቱናውን ጣዕም እንዲወስድልን ነው እንግዲህ እንደዚህ አንድ ላይ ጨማመር ነው ማለት ነው። ከዛ በመቀጠል ደግሞ ጨው እንጨምራለን። እንግዲህ ቱና በባህሪው ጨው አለው፣ ግን ደግሞ ድንገት ሊያንስ ስለሚችል ከሚጨመረው አትክልት ከራይሱ ጋር አንድ ላይ ስለዚህ እናደርጋለን በደንብ ይዘን እንትንለዋለን ማለት ነው። ከዛ እዚህ ጋር የምትመለከቱት የባህሩ ሽንኩርት ወይ ደግሞ ግሪን ኦኒየን የጨመርነው አንድ ላይ እሱ ደግሞ ልዩ የሆነ ጣዕም ነው የሚሰጥልን። ከዛ አንድ ላይ ሁሉን ግብአቶች በደንብ ካዋሃድን በኋላ ራይሱን ይዘን እናደርጋለን አትክልታችን ላይ እንዲሁም ደግሞ ቱናው ላይ ጭምር እናደርጋለን ማለት ነው። ከዛ ከጨመርን በኋላ አንድ ላይ እንዲቀላቀል እናደርጋለን። እንደዚህ በምታዩት መልክ በደንብ ከቀላቀልን በኋላ ጨውንም ቀምሰን አስተካክለን ከዛ በኋላ አንድ ላይ በጣም እንዳይቦካብን መጠንቀቅ አለብን። ከዛ ትንሽ ብቻ እንደዚህ ይዘን ገልበጥ እናደርገውና ከዛ በኋላ መልሰን ቂጡ እንዳይዝ ነው እንግዲህ እንደዚህ የምናማስለው ብዙ ጊዜ። ምክንያቱም ልክ ዝም ካልነው እርር ይልብናል ወይ ደግሞ ይይዝብናል ማለት ነው። ከዛ እንደዚህ መልክ ሁሉን ነገር ሩዙ፣ ካሮቱ፣ እንዲሁም ጥቅል ጎመኑ እንዲሁም ደግሞ ሌሎች ግብአቶች አንድ ላይ ቱናውን በአጠቃላይ ሁሉ ነገር አንድ አይነት ልዩ የሆነ ጣዕም ሁሉም አስተዋጽኦ አድርጎ ማለት ነው እንግዲህ ምርጥ የሆነ ሩዝ አትክልት በቱና አዘገጃጀቴ ይህን ይመስላል። እንግዲህ አሁን ደግሞ ወደ ገበታ እናቀርበዋለን ማለት ነው። ወደ ገበታ ለማቅረብ እንደምታዩት በእቃዋ ላይ ቀነስ እያደረግኳት ነው ያለሁት ለአንድ ሰው የሚሆን ማለት ነው፣ እራት ወይም ምሳ የሚመገቡት ማለት ነው። ከዛ ላይ እንደዚህ እቃችን ላይ ይዘን በደንብ አርግተን ቅርጽ እንዲሰጠው በሳህናችን ድምድም እንዲል በእንደዚህ መልክ እናደርግና እንግዲህ በፍጥነት እንዳልኳችሁ ፈጣን በፍጥነት የሚደርስ ሩዝ በቱና በአትክልት አሰራር ማለት ነው። የእውነት እንዴት ምርጥ እንደሆነ ነግራችሁ አልችልም። በሬስቶራንት ላይ እንደዚህ ላይ ልናገኘው የምንችል ምግብ ግን በቀላሉ በቤታችን ውስጥ የሬስቶራንትን
የሬስቶራንት ምግብን እንዲህ በቤታችን ሰርተን ማዘጋጀት እንችላለን። እዚህ ጋር የምትመለከቱት እንግዲህ ሰላጣ አዘጋጅተናል። እንግዲህ ሰላጣ ከሩዝ ጋር አብሮ እንደ አትክልት ነገር ቢኖረው የበለጠ ያባላናል፣ ምርጥ ነው ማለት ነው። ይሄ የምትመለከቱት ድሬሲንግ የዮገርት ድሬሲንግ ሲሆን አሰራሩን ከፈለጋችሁት ኮመንት መስጫ ላይ ሀሳብ አስተያየታችሁን ስጡኝ። እኔም ደግሞ አሰራሩን ደግሞ ይዤላችሁ ብቅ እላለሁኝ። እንዴት ልዩ እንደሆነ ልነግራችሁ አልችልም። የዮገርት ድሬሲንግ ማለት ነው። ከዛ እንደምንፈልገው ያህል ለሰላጣችን ላይ ጭምር እናደርግበታለን ማለት ነው። ድሬሲንጋችን በጣም ነው እንግዲህ እንደ ሩዝ እንደ ፓስታ ያለ ነገር፣ እንደዚሁም ደግሞ ሌሎች ምግቦችን ስንበላ እንደ ሰላጣ ያለ ነገር ድሬሲንግ ነው እንግዲህ በዋናነት ማጣፈጫው ነው የሚያጣፍጠውና የበለጠ ምግቡን እንድትወዱት እንደገና ደግማችሁ እንድትበሉት ፈልጋላችሁ ማለት ነው። ከዛ በኋላ እንግዲህ እንደምታዩ ሰላጣውን ዙሪያውን ዲኮር አድርገን አቅርበናል ማለት ነው። ሩዙን ደግሞ መሀል ላይ እንዴት ልዩ እንደሆነ ልነግራችሁ አልችልም። ደስ አይልም? አቀራረቡ ምኑ ሁሉ ነገሩ እንግዲህ ይሄንን ግብአት በቀላሉ ሩዝ በቱና እንግዲህ ቱና በራሱ የአሳ ዘር ሲሆን በራሱ በቀላሉ ፕሮቲን አለው። እንደዚሁም ደግሞ ሩዝ ደግሞ ካርብ አለው። እንዲሁም ደግሞ ካሮቱ የተለያዩ አትክልቶቹ ግብአቶቹ ደግሞ ከተለያዩ ቫይታሚኖች ያለባቸው ማለት ነው። እናያችሁት በጣም ብዙ ሰዓት አላበሰልነውም። ወዲያው ጭምር ያደረግነው በጣም ፈጣን ሩዝ በቱና አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ አበረታቱ፣ ደግፉ። እንዴት እንደሚጣፍጥ ነግራችሁ አልችልም። ሰርታችሁ ሞክሩት፣ ትወዱታላችሁ። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ልነግራችሁ አልችልም። ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ኮሜንት መስጫ ላይ ጻፉልኝ። በጣም ጤናማ የሆነ የሩዝ አሰራር ነው ማለት ነው። በጣም ነው የሚጣፍጠው። የሆነ አንዴ መብላት ከጀመራችሁ ማቆም አትችሉም። ዝም ብላችሁ ብሉ ነው የሚላችሁ። ልጆችን በጣም ነው የሚወዱት። በቀላል መንገድ በእንደዚህ መልከቱና ጋር አድርገን መመገብ እንችላለን ማለት ነው። በጣም እኔ ማቆም አልቻልኩም። ዝም ብዬ እየበላው ነው የነበረው። የእውነት በጣም የሚጣፍጥ ሩዝ በቱና አሰራር በአትክልት ይህን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ። እግዚአብሔር ቢፈቅድ ብንኖር በሌላ ስራ እስክንገናኝ